የጠጅ ዲፓርትመንት ሚስተር ሰለሞን ኬሚካል ኢንጂነር ኦፍ ጠጅ This is Martha, chemical engineer of Taj. Yes. ሰተንሃል እግዚአብሔር ፈቃዱ ከሆነ ምን ችግር አለ ነው ሲፈቅዱለት ወደ ቤት ገባ ስጦታውንም አስረከበ ይላል። ይሄ ጥሬ ቃሉ መጽሐፍ ቅዱስ ላይ ያለው። አሁን ወዳለንበት ስንመጣ እንግዲህ አብርሃም የሄኖክ ቤተሰብ አብርሃም ማለት የሄኖክ ቤተሰብ ነው። ኢያቡር ማለት ተሰብስበን የመጣነው ሽማግሌዎች ነው። የላባ እና የርብቃ ቤተሰቦች ማለት ደግሞ እናንተ አባቶቻችን ናቸው። አሁን ያንን ማይከማው በሉት ሲሳይን ለድግለና አበሳን ወገዳይና ከመኔነ ለድግለና አበሳን ወገዳይና እዚሁ ወስተማንሱ አላ አድነን ወባላን ሁሉ በዚህ አካይት መንግስት አይ መስራት ለዓለም በሰላም ቅዱስ ገብርኤል መልአኩ እግዚእ የማርያም ሰላም ለኪ በስጋይ እግዚአብሔር ሰላም ለኪ ታንኪ ማንስ ለከሰከሰ መራታ በእንቲያና ወልድ ኢየሱስ ክርስቶስ እስራኤልና ኦ እግዚእ ኢየሱስ ሰራ ኃጢአት ደምሳሳ ያበሳው ተውካፌ ንስሐ ስራ ኃጢአት ዋጢአት ሁሉ ብዙ ከማይሰራ ኃጢአት እግዚአብሔር ይስታ አይደለም ሁላችንም በትዳር ውጤቶች ትዳር ባይኖር ነው አንገኝም። ስለዚህ ትዳር ተመሰረተ ማለት ቤተክርስቲያን ተመሰረተ ማለት። መጽሐፍ ቅዱስ ደግሞ ትዳርን ከመጽሐፍ ቅዱስ ጋር ከእግዚአብሔር ክብር ጋር አገናኝቶ ስለተናገረን ይሄን ማለት ኤፌሶን 5ን ስናነብ ምን ይላል? ከቁጥር 15 ጀምሮ ስናነብ ስለ ትዳር ሲናገር ክርስቶስ ኢየሱስ
ቤተክርስቲያንን ራሱን አሳልፎ እንደሰጠላ ራሱን አሳልፎ እስከ መስጠት ድረስ እንደወደዳት ይላል። ባል ደግሞ ሚስቱን ይውደዳል። አያችሁ ፍቅሩ ራሱ ከማን ጋር እንደሚገናኝ። ክርስቶስ ኢየሱስ ቤተክርስቲያንን ራሱን አሳልፎ እስከ መስጠት ድረስ እንደወደዳት። ምክንያቱም በደሙ አይደል የመሰረታት፣ ራሱን አሳልፎ ሰጥቷል አይደል የመሰረታት። የቅርብ ጊዜ ትዝታችን ነው። ዛሬ እርገትን እያከበርን ነው አይደል? ከዛሬ 43 ቀን በፊት ትንሣኤ ብለን አክብረናል። ትንሣኤው ስለ ሰው ልጆች ራሱን አሳልፎ የሰጠበትና በደሙ ቤተክርስቲያንን የመሰረተበት ዕለት ነው። ራሱን አሳልፎ እስከ መስጠት ድረስ ቤተክርስቲያንን ክርስቶስ እንደወደዳት ባል ደግሞ ሚስቱን ምን ይበላል? ይውደዳል። ለምን? ለወደዱት ሁሉ ይደረጋል። ለሚወዱት የማይደረግ ምን አለ? ምን ተደብቆ የሚቀር ነገር አለ? ሁሉ ይደረጋል። ስለዚህ የሁሉ ፍጻሜ ምንድነው? መውደድ ነው። የባል ድርሻ ምንድነው ማለት ነው? መውደድ። አያችሁ፣ የባል ድርሻ መውደድ ነው። ወረድንና ደግሞ ቤተክርስቲያን ክርስቶስን እንደምታከብረው ይላል። ቤተክርስቲያን ክርስቶስን 24 ሰዓት ታከብረዋለች። ሌሊት በሰዓታቱ በማህሌቱ፣ ጠዋት በኪዳኑ፣ ከዛ በቅዳሴው፣ ከዛ በኋላ በሰርክ ጉባኤው 24 ሰዓት ቅዱስ 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 እግዚአብሔር እያለች በተለያየ የምስጋና ዘይቤ በንባቡ፣ በዜማው፣ በቅኔው፣ በቅዳሴው፣ በማህሌቱ፣ በሰዓታቱ፣ በምህላው፣ በዝማሬው እያለች 24 ሰዓት እግዚአብሔርን ከማመስገን ቤተክርስቲያን ትወዝናለች? አትወዝንም። ማመስገን ማለት ማክበር ማለት ነው። ቤተክርስቲያን ክርስቶስን እንደምታከብረው ይልና ሚስት ደግሞ ባሏ ምን ትበለው? ታክብረው። አያችሁ፣ የባልና የሚስት ህይወት ከቤተክርስቲያንና ከክርስቶስ ጋር ሲገናኝ ማለት ነው። ስለዚህ ቤተክርስቲያን መሰረትን ያልኳችሁ ለዚህ ነው። ስለዚህ ልጆቻችንን እግዚአብሔር አምላካችን ህይወታቸውን ይባርክ፣ ፍጻሜያቸውን ያሳምር። እንዲህ በደስታኛም ደግሞ በፍቅር እንዳገናኙን የተገናኘው ቤተሰብ ደግሞ ቅድም እንደተናገር ነው ያዘነ የሚያጽናና፣ የተጨነቀ የሚያረጋጋ፣ የተጣላ የሚያስታርቅ፣ የራበውን የሚመግብ ቤተሰብ ያድርግልን። እንደዚህ እናንተ ደግሞ አክብራችሁ በሚገባ ለልጃችሁ ደስታ በእውነት ነው ለመናገር ግን መታደል ነው። ልጅን በዚህ ደረጃ ለመዳር ለመኳል ወገቡን ታጥቆ ማስተናገድ መታደል ነው። እኔ ገርማቸዋል። ትንንሽ ህፃናቶች ልጆች አሉኝና እንዲህ ወዶ ሲሉ ሳያቸው እንደው እድሜ ሰጥቶኝ ከምርቃታችሁ አሁን ያለው ጊዜ አስፈሪ አይደለም። ወጥቶ መግባት ከባድ የሆነበት ጊዜ ነው። የራሳችን ንብረት ሜዳ ላይ ተገልብጦ ሞተ የሚባልበት ዘመን ነው። አጠገባችሁ ያለው ወንድማችሁ መጥቶ ቤታችሁ የሚያፈርስበት ዘመን ነው። አጠገባችሁ ያለው ወንድማችሁ አላውቅህም የኔን ቋንቋ አትናገርም ወግድ የሚልበት ዘመን ነው። የከፋ ዘመን ላይ ደርሰናል። ስለዚህ እንደው ደርሰንባችሁ እናንተን ልጆችና ይሁን እናንተን እንድርንኩል ይሁን ወይስ እግዚአብሔር እንደው አደራን የሰጠን ውክልና ነው እስካለን ድረስ ነው ልጆቻችን እኛ የሚመለከተው። ከወሰደ ባለቤቱ ይረከባል። ምን ይላል? ትናንት የእርገት ላይ ሐሙስ ወንጌሉን ከሰማችሁ ዛሬ ቅዳሴውን ካዳመጣችሁ የቅዳሴው ወንጌል ላይ በሉቃስ ወንጌል ምዕራፍ 24 ላይ እናትና አባት እንደሌለው ልጅ አልተዋችሁም ይላል። ለምን? አጽናኙ መንፈስ እልክላችኋለሁ። እናት አባትን ሲወስድ ወገንን ሲወስድ አጽናኙ መንፈስ ቅዱስ ደግሞ ያሳድርብናል። ለዚህ አይደለ እስከ ቀብር ድረስ ያዙ ይልቀቁኝ ብለን ከቀብር በኋላ ስለመጣው ስላልመጣው ሰው ነው የምንጨነቀው። ገሌ መጥቶ ሲያጽናናኝ ቀረ፣ ነገሌ በልተው ሄዱ ወይ ነው እንጂ የምንለው እንረሳዋለን አይደል? ለምን? አጽናኙ መንፈስ ቅዱስን በውስጣችን ስለሚያሳድር እግዚአብሔር እንጂ ከኛን የተለዩትን ሰዎች እንደው እዛ አስከሬኑ ቤት ባለበት ሰዓት በነበረ መንፈስ ሲሆን ድጋሚ እንደገና እንደው ሌላ ህይወት ውስጥ እንገባ ነበር። መንፈስ ቅዱስ ያጽናናል እና ትልቅ እድል ነው በዚህ ደረጃ ልጅን በዚህ መልኩ ያው በወግ በማዕረግ በዚህ በክፉ ዘመን በቤተ ክርስቲያን ያደጉ ልጆችን ማግኘት። የእናንተም ልጅ የቤተ ክርስቲያን አገልጋይ፣ አሁንም ያገኛችሁት ሁለተኛ ልጃችሁ ደግሞ የቤተ ክርስቲያን አገልጋይ ሆነ። ለመናገር እንደው ከወደሱ ወገን ስለመጣው ሳይሆን ሄኖክ ካገኘው ሰው ጋር የሚግባባ ተግባቢ፣ ተጫዋች፣ ታዛዥ ሆነን ነው እኔ በአንድ ቤተ ክርስቲያን አብረን አገልግለናል። እንግዲህ እሳቸው ለእኛ አባት ማለት ናቸው። የኛውን ሽማግሌ የሆንኩት እንጂ ወጥተው ያሳደጉንና ታዛዥ ነበር። ይሄ ነው እኛ ወጣቶች ክፍል ሆነን እያገለገልን ሄኖክ ታዳጊ ክፍል ሆነው አንድ ላይ አገልግለን እና በጣም ታዛዥ፣ ሁሉ ነገር ላይ የሚገኝ ቀልጣፋ፣ ሰውነቱን ቀልጣፋ ነው። ቀልጣፋ በሚታዘዝ ነው። በባህሪውም ቀልጣፋ ነው። እንደዚህ አይነት ልጅ ቤተክርስቲያን ያደገ በአሁኑ ሰዓት ማግኘት ቀላል አይደለም እና ፍጻሜያቸውን ያሳምር። ከዚህ በላይ ብዙ የምንለው ነገር የለም። ከዛ በላይ ደግሞ ቤተሰቡ እዚህ ያለው ቤተሰብ በእውነት የተዘጋጀው ልጅ ያለው እንግዲህ አክስት ምናምን ይሆናል። የመልሱ ቀን የምንተዋወቃቸው እንደው ሽርጉድ ብለው ሲያስተናግዱ በእውነት ብዙ ማርታዎች አሉ እዚህ
ማርታና ማርያም በመጽሐፍ ቅዱስ ታውቃቸዋላችኋል። የሚያስተናግዱ ቤት ውስጥ ማርታ በጣም አስተናጋጅ ነበረች፣ በእንግዳ የምትጨነቅ አይደል? ማርያም ደግሞ ቁጭ ላይ እግዚአብሔርን ቃል የምትሰማ ነበረች። ብዙ ማርታዎች አስተናጋጆች አሉ በቤተሰቡና ድጋሚ ምክንያቱም የአይነት ቤተሰብ ስለተዋወቅን እኛም ደስ ብሎናል። እናንተም እንኳን ደስ አላችሁ ለማለት እንወዳለን። ሌሎቹንም ልጆቻችሁን እግዚአብሔር ይባርክላችሁ። ልጆቻችንን እግዚአብሔር እንግዲህ በፍቅር ያጣምርልን። ከምን በላይ ፍጻሜው ሲያምር የሰው ልጅ ፍጻሜያቸውን ያሳምርልን። ዛሬ እንዲህ በደስታ እንዳገናኙ ወደፊት ደግሞ በሰርጋቸው ወልደው ከብደው በክርስትናቸው ልጅ አስመርቀው በምርቃታቸው እኛም ዕድሜ ሰጥተውን እነሱም ደግሞ ፍሬ ሰጥቷቸው ያው ፈቃዱ የማን ነው? እግዚአብሔር ነው። እኛ መመረቅ። ስለዚህ ዛሬ ሽማግሌዎች እነሱን የሚመርቁበት ነው። ቀጣይ ህይወታቸው እስካሁን ያለውን ታግለው እዚህ አድርሰዋል፣ ከቤተሰብ አድርሰዋል። እኛ ተግባብተናል፣ እኛ ተነጋግረናል። እናንተ ደግሞ ፍቀዱልን መርቁን ብለዋል አይደል? የዛሬው ፕሮግራም እንዲህ ነው። መርቁን ማለት እኛ ተግባብተናል። አንድ ላይ ምን እናንተ እናትና አባቶቻችን ከፈቀዳችሁ እግዚአብሔር ከተጨመረበት አብረን ለመኖር ቀሪ ህይወታችንን አብረን ለመጥፋት ወደናል፣ ፈቅደናል። እናንተ ምን ትላላችሁ ብለው ልካው። እናንተ ደግሞ ልጆቻችን እናንተ መልካም ፈቃዶቹ ከሆነ እግዚአብሔር ደግሞ ወዶ ፈቅዶ ለዚህ ካደረሳችሁ ወደን ፈቅደን ሰጥተናል ብላችኋል አይደል? አሁን የሚቀረው ምንድነው? ከሁለቱም ወገን አንድ ሶስት አባቶችን እናስነሳና እንዲመርቋቸው እናደርጋለን። መጨረሻ ላይ በአቡነ ዘበሰማያት ይታሰራል ማለት ነው። ስለዚህ ከዚህ ከአባታችን ልጀምርና አባታችን ልጆችዎትን ይመርቃሉ። ከዛ በኋላ ደግሞ እሰው ይመርቃሉ። ከዛ ያው እናንተ ሁለታችሁ ትመርቃላችሁ፣ እናታችንም አሉ። ከዛ ይሄን መርቃል። ምክንያቱም አሁን ትውልዱ ይሄ ስለቀረ ነው የተቸገረ። አያችሁ የድሮ አባቶቻችን መርቃት። በነገራችን ላይ መርቃ እኔ በሄድኩበት ቦታ ሳይመረቅ በጸሎት አልዘጋም። ዓላማው ይሄ የተዘጋጀበት ምክንያት ለመመረቅ ነው። አጋጥሟችሁ ያውቃል? ምርቃት የሚባል ፕሮግራም ትምህርት ተምረን ስንጨርሳል ዘንድሮ ምንድን ነው የሚሆነው? ይመጣ ይበላ ይሄዳል፣ ይመጣ ይበላ ይሄዳል። በቃ ፕሮግራሙ ግን ምንድን ነው የሚለው? ቆሞ ይመርቃል። ገና እንደውም ምርቃት ሊጀመር ነው ተብሎ እኛ ስንነሳ እየወጣ ይሄዳል። እንዴ የተሰበሰበው ምን ሊያደርግ ነው? ሊመርቅ። እንደያቅሙ ሁሉም ሰው በአንደበቱ ቆሞ በዚህ ደረጃ ባይመረቅም በያለበት እግዚአብሔር ስራ ይስጥሽ። ምርቃት ማለት እኮ ለተማሪው ስራ ይስጥ፣ የደከሙትን ወላጆችን የምታስደስት ያድርግህ ብሎ እናትና አባቱ ያዘጋጁትን ይዞ መሄድ የለበት። ሰርግ ሲሆን ደግሞ ጋብቻችሁን ይባርከው ማለት አለበት። ቀርቷል። አሁን ዝም ብሎ ይመጣል፣ እዛ ጋር ምግቡ ተደርድሯል፣ ያነሳል፣ ይበላል፣ ወጥቶ ይሄዳል። ያነሳል፣ ይበላል፣ ወጥቶ ይሄዳል። ዓላማውን የሳተ ፕሮግራም ይሆናል ማለት ነው። ስለዚህ አሁን መመረቅ ስላለበት ሲመረቅ እናንተ አሜን ትላላችሁ። የአባቶች ምርቃት ትልቅ በረከት ስላለው ብዙ አባቶቻችን ተመርቀዋል። ታስታውሳላችሁ ኤሳውንና ያዕቆብን አይደለ? በረከቱ ብኩርናው የማን ነበር? የኤሳው አይደለ? ነገር ግን ምርቃቱን በረከቱን በምግብ ምክንያት ለወንድሙ ለያዕቆብ ሽጦ ነበር። ከዛ በኋላ ያዕቆብ በአባቱ ፊት ተመረቀ አይደል? የምርቃቱ ፕሮሰስ ብዙ ፕሮግራም አለው። እናቱ አግዘዋለች፣ ወንድሙን ለመምሰል ብዙ ጥረት አድርጓል። ግን መጀመሪያ የሸጣት ብኩርናው ናት ያን ሁሉ ያሳካቸው። ከዛ በኋላ ግን ያዕቆብ ተመረቀ። በያዕቆብ በኩል ያለው ትውልድ እስከ ክርስቶስ ድረስ ቀጠለ። የተባረከ ትውልድ ሆነ። አያችሁ። ስለዚህ ምርቃት ትልቅ ዋጋ አለውና አሁን ምርቃት እንዲመረቁ እናደርግ። አባታችን ይመርቁ። እኔ ምርቃት ባባሪ የነበሩ ሁሉ እሳቸው ተናግረዋል። እኔ እንግዲህ ወደ 90 የተጠጋ የኔን እድሜ ይስጣል። የኔን እድሜ ይስጣል። የሰው ልጅ ሲወለድ መጀመሪያ በእናቱ ጀርባ፣ ከዛ ሲሆን በአራት እግሩ፣ ከዛ ደግሞ ሲጠነክር በሁለት እግሩ፣ ከዛ ደግሞ እየተዳከመ ሲሄድ በሶስት እግሩ ለዚህ ያብቃል። ከዚህ በላይ የኔን እድሜ ይስጣል። እንኳን ለዚህ ስላደረጉ የሚመጡ ብዙ ሰዎች ስላሉ ተቀብዬ ነው መርቃቱ ነበር። ትእዛዝ እንቀበላለን።
ይሄ ቤት በረከት ቤት ነው። እውነትም በፍቅር ተቀብላችሁ የገባንበት ቤት ፍቅር፣ በረከት፣ ጸጋውን ይዛል። ቤት ሁሉም በፍቅር የምታወቅ በጋብቻ ተሳስራችሁ እነዚህ የምታስተላልፉት ቆሞች ሁላችሁ እድሜና ጤና ሰጥቷችሁ የልጅ ልጅ እንድትሉ ያብቃችሁ። ይህ ቤት የበረከት ቤት ነው። ሙሽሮቹም በሰላም በጸጋ አብረው እንዲኖሩ እግዚአብሔር ፍቃዱ ይሁን። እሷ በልጅ እሱ በገንዘብ በበረከት በጸጋ ይብዛላቸው። እሷ በልጅ እሱ በሀብት ይብላል። ይሸናነፉ ምርቃት ብዙም ስለማልችል እዚህ ቦታ ላይ ስንቆም ደስ የሚል ጸጋ ነው፣ ደስ የሚል ፈገግታ አለ። ይህን ጸጋ በረከቱ ለሁላችን ያኖርልን። ይህ ቤት በረከቱ ይብዛልን። ለሰርጉ እንደዚሁ በጸጋ በበረከቱ ተገናኝተን እንደዚሁ ደስ ብሎን ሳይለየን ሁላችንም ተገናኝተን እንደዚሁ በፍቅር እንድንኖር እግዚአብሔር ፍቃዱ ይሆንልን። ከኔ ጎደለ ሀገራችንን ሰላም ያርግ። ሁሉ ነገር ሀገር ሰላም ሲሆን ነው የሚያምረውና ሀገራችንን ሰላም ያርግልን። እኔ መግለጽ ያቅተኛል። እዚህ ቤት ያለው በረከት ያዘልቅላችሁ። እናንተ ባልና ሚስት በጣም መልካም እንደሆናችሁ ያው የአብርሃምና የሳራ እንደሆነ ያስታውቃል ቤቱ። ልጆቹም ጥሩ ወደ ቤተክርስቲያን የእግዚአብሔርን መንገድ የያዙ ናቸው። እግዚአብሔር ይባርክላችሁ፣ መጨረሻችሁን ያሳምር። ሙሽሮቹም እንኳን ደስ ያላችሁ፣ የአብርሃም የሳራ ያርግላችሁ። እኔ አባታችን ሲያስተምሩ ዛሬ ነው እንግዲህ አጠገባቸው የተቀመጥኩት። የአገልግሎት ጊዜዎትን ይባርክልዎት። በጣም አንደበተ ርቱዕ በጣም የማይሰለች አንደበት ነው ያለዎትና እግዚአብሔር ይጠብቅልዎት። እኔ ሜላት በልጅ ሄኖክ በሀብት ይሸናነፉ፣ ልጅ በልጅ ይሁኑ። እንደዚህ አይነት ትውልድ ይፍጠሩ። ቤተክርስቲያንን የሚያገለግል ትውልድ እንዲፈጠር እግዚአብሔር ይፍቀድ። ቤተክርስቲያናችንን እግዚአብሔር ይጠብቅ። ሽማግሌዎቻችንን እግዚአብሔር ይጠብቅ። ትውልዱን ሽማግሌ ይሁን። እኔ ጎደለ እግዚአብሔር ይሙላው። እነዚህ ቀን ያደረሰን አምላክ እግዚአብሔር ይመስገን። የተባረከ ትዳር ያድርግላቸው፣ የተቀደሰ ትዳር ያድርግላቸው። የተትረፈረፈ እንጀራ ሰጥተው ድሃን የሚረዱበት ቤተሰብን የሚረዱበት እንጀራ የተትረፈረፈ እንጀራ ይስጣቸው። ፍቅርና ሰላምን ይስጣቸው። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህም ቀን ለዚህ ሰዓት ያበቃን ክብርና ምስጋና ለእሱ ይድረስ። ቀኑ የሰላሙ ያድርግልን፣ ሌሊቱን የሰላሙ የፍቅር የደስታ ሌሊት ያድርግልን። እናንተ እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። ምርቃት በምድርቃ በሰማይ ብለን የቤት ያለን ቤት ይሆን፣ የደስታ ቤት ይሆን፣ የደስታ እንግባ፣ ሰርግ እንግባ፣ ክርስትና እንግባ። እንዳበላችሁ ብሉ፣ እንደጠጣችሁ ጠጡ። ይሄ ጋብቻ ክርስቶስ የባረከ ጋብቻ ያድርግልን። ይሄ ጋብቻ አብርሃምና የሳራ ጋብቻ ያድርግልን። እግዚአብሔር አምላክ እነዚህ ልጆች እግዚአብሔር አምላክ ይባርካቸው፣ ይቀድሳቸው፣ ክፉ ነገር ይጠብቃቸው። በፍቅራቸው በእንጀራቸው በፍቅራቸው በስራቸው መጠበቅ ያርቅላቸው። የተባረከ ፍሬ የሚስጣቸው እነሱ የተፈጠሩ ልጆች እግዚአብሔር የሚያስደስት ስራ የሚሰሩ ሀገር የሚወጡ ሃይማኖት የሚጠብቁ አባት እናታቸውን የሚጥሩ ፍሬ ይስጣቸው። እግዚአብሔር አምላክ ይስጣቸው። ከክፉ ነገር ይጠብቃቸው፣ ጤና ይስጣቸው። እዚህ ቤት የገባን እግዚአብሔር አምላክ ሁላችንም ጠበቀ ቤት እንግባ። የበላነው ከስጋችን የጠጣነው ከደማችን ያዋድልን። እናቱን ቅድስት ድንግል ማርያም አስራት የሰጣት ሀገራችን ተጠበቅ ይጠብቅልን። ሰዎቿን ከስደት ያድንልን። ጣሉትን በጦርነት ነብድልን። ሞቱታ ነፍሳቸው መጽናናት በደሙን ያጃት ቤተክርስቲያን
ቤተሰባችን ይጠብቅልን። ሀገራችን ኢትዮጵያ በቀኝ ያቆዩልን። ጠላቶቿን በግራ ይጣልልን። ሀገራችን ኢትዮጵያ ዳር ዳሩን እሳት መዋሉ ገነት ያደርግልን። ክርስቶስ ፍቅሩን ያብዛልን። እግዚአብሔር አምላክ ይሄ ወንድሙ መገዳደል በቃ ይበልልን። ሰላም የዓለም ሁሉ ያድርግልን። ኢትዮጵያ ብቻ ሳይሆን ለዓለም ሁሉ ሰላም ያድርግልን። ይሄ መብላት መጠጣት መመራረቅ ሁሉ ነገር ባዘንና በሰላም የሆነ ክርስቶስ ሰላሙን ያብዛልን። እግዚአብሔር ይስጣችሁ። እነዚህ ልጆች ክርስቶስ የባረካቸው የቀደሳቸው ልጆች ያደርግላቸው። እሷ በልጅ እሱ በአፍ ተፋቅረው እንዲሆኑ እግዚአብሔር አምላክ ይርዳቸው። እድሜና ጤና ይስጣቸው። ትንሹን ስራቸውን ትልቅ ያደርግላቸው። ክርስቶስ ሁሉ ማድረግ የሚችል አምላክ ነውና ትንሹን ብዙ ያደርግላቸው። እናንተ እግዚአብሔር ይስጣችሁ። ሙሉ ነገር ይስጣችሁ። እድሜና ጤና ይስጣችሁ። ከምንም በላይ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ አምላካችን ተዋህዶና በሀገራችንና በሃይማኖታችን ይመጣል ወደዛ ያርቅልን። ኢትዮጵያ መከራችን ጥላይ ያለች ክርስቶስ ሀገራችን ኢትዮጵያ ከክፋት ከቸንኮል ከበሽታ ከእራብ ከቸነፈር ይጠብቅልን። ከምንም በላይ ሀገራችን ኢትዮጵያ ይጠብቅልን። ሙሉ ነው ይላሉ። የመረቁትን በአፈ መላእክት ይቀበልልን። እግዚአብሔር አምላካችን እንግዲህ ይሄ ነው ከእያንዳንዱ አንደበት የወጣው ትልቅ ትምህርት ነው፣ ትልቅ ወንጌል ነው። አስቦበት መርቅ እባላለሁ ብሎ አይደለም የመጣው። ሁሉም ሰው በድንገት የተነሳው እግዚአብሔር ያናገረውን የተናገረው እና የተናገሩት ሁሉ በሙሽሮቻችን ላይ ይላል። የተናገሩት ሁሉ በሀገራችን ላይ ይላል። የተናገሩት ሁሉ በቤተክርስቲያናችን ላይ ይላል። የተናገሩት ሁሉ በሁላችን ላይ ይላል። እግዚአብሔር አምላካችን ሙሽሮቻችንን ፍጻሜያቸውን ያሳምርልን። ሰላም እንደዋለን ተረፈማቱና ቅዱስ የሰላም ምሽት ያርግልን። በዘመናችን ከታዘዘ መቅሰፍ ከተቃጣ መዓት ይሰውራል። አጋንንትን ጉዛን መንፈስ ቅዱስን ቁርባን ያርግልን። እግዚአብሔር አምላካችን እንግዲህ ለሀገራችን የተጣላ የሚያስታርቁ ያዘነ የሚያጽናኑ ሽማግሌዎችን አያሳጣም። ዛሬ የሚያስታርቅ ጠፍቷል። ከላይ ከሆነ የተጣሉ ሰዎቹ ከ15 አይበሉ። ኢትዮጵያ ውስጥ 9 ነው 10 ክልል አለ። ከሁሉም ከየክልሉ ምናልባት ፕሬዚዳንቶች ሊሆኑ ይችላሉ። ተስማሙ ህዝቡም አይሄዱ። ኢትዮጵያዊነት ያለ እዚህ ውስጥ ሁላችንም አለ። ድንጋይ የሚያጎራጎራል። እነዛን ሰዎች ታው ለህዝባችሁ ለወገናችሁ ያላችሁበት የተቀመጣችሁበት ይበቃችኋል፣ ህዝቡን አታጣሉ የሚል የሚያስታርቅ ደፋር ሽማግሌ ከሞትኩም ልሙት ብሎ የሚወጣ የሃይማኖት አባት ከሞትኩም ልሙት ብሎ የሚወጣ ሽማግሌ ስለጠፋ ነው ዛሬ ሀገራችን ለመለመን ያፈሩ ነጭ የለበሱ ጦም የሚያድሩ ህዝቦችን ሀገር የሆነች። ስለዚህ የሚመክሩ የሚያስታርቁ ሽማግሌዎችን እግዚአብሔር አያሳጣም። ሀገራችን ኢትዮጵያን ወደ ቀደመ ሰላሟ ይመልስልን። ትዳሩም ልጅ መውለዱም ማሳደጉም ሀብት ማፍራቱም በሀገር ላይ ሀገር ከሌለ የት ይደረሳል? የስንቱ ንብረት ወደሙ፣ ስንቱ ሀብታም ድሃ ሆነ፣ ስንቱ ድሃ ደግሞ ሀብታም ሆነ አይደል? ተገለባበጠ። ግን ምን ስለሆነ ከተባለ ሰላም ስለሌለ፣ አንድነት ስለሌለ፣ ፍቅር ስለጠፋ፣ ሁላችንም መኖር ስለፈለገ። አንድ ነገር ልንገራችሁ። ለምንድን ነው እንዲህ እየሆነ ያለው ካላችሁ ሁላችንም መኖር ስለፈለግን። ሁላችንም መኖር ባንፈልግ እውነትን ፈልገን በሞትም ቢሄድ ወደ እግዚአብሔር ነኝ የምንል ደፋሮች ብንሆን ኖሮ ባጭሩ ይቆም ነበር። ሁላችንም መኖር ፈለግና ቀድሞ የሚሞትልን ፈለግን። ከዛ ሁሉም ቤቱ ተቀመጠ። ችግሩ እየባሰ ይሄድ ባጭሩ የሚቀጨው ነገር ለምን ደፋር ሽማግሌ ደፋር የሃይማኖት አባት ጠፋ። እንደዚህ አይነት ጥባቱም ጥንካሬውም እንዲኖረን እግዚአብሔር አምላካችን መልካም ፈቃድ ይሆንልን። እግዚአብሔር በቃ ይበላል። ሀገራችን ኢትዮጵያን ይጠብቅልን። ቤተክርስቲያናችን በፍጹም አንድነቷ ይጠብቅልን። ሀገራችንን ሰላም አድርጎ ልጆቻችንን እንድንድር እንድንኩል የልጆቻችንን ልጆች ክርስትናውን ሰርጉን ምርቃቱን እንድንበላ አምላካችን እግዚአብሔር መልካም ፈቃድ ይሆንልን። ቤቱን የበረከት የጤና ቤት ያድርግልን። ከማ አምላክ ከወላዲተ አምላክ ከቅድስት ድንግል ማርያም ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ከጻድቁ አባታችን አቡነ ተክለ ሃይማኖት ረድኤታቸውን በረከታቸውን ያውልብን ያሳድርብን። እግዚአብሔር አምላካችን ሰላም እንደዋለን ሰላም ያስመሸን። የተዘጋጀውንም ይሄንን ደግሞ ያቀረባችሁትን ሁሉ ነገር እግዚአብሔር ባርኮ ለሚበላው ለሚጠጣው የተስማማ የሚያፋቅር አንድ የሚያደርግ ያድርግልን። በየጸበል ቦታው በየሆስፒታሉ የወደቁ አልጋ የሰለቻቸው
ዶክተር ተስፋ ያስቆረጣቸው ወገን የረሳቸውን እግዚአብሔር በቸርነቱ ያስብልን። ቅዱስ አምላካችን እግዚአብሔር ነጭ ለብሰው ለመለመን ያፈሩ ለልጆቻቸው የሚያቀርቡት የሌላቸው ወገኖቻችንን ለሀገራችን ሰላም ለሕዝባችን ፍቅር አንድነት ሰጥቶ የዕለት ምግባቸውን የዓመት ልብሳቸውን ያዘጋጅልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ከመልአኩ ከቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የእኔን ኃጢአት የወገኖችን የሕዝብንም ኃጢአት ይቅር በል። በእውቀት ባለ እውቀት የተሰራውን የማይሰራ ኃጢአት እግዚአብሔር ይፍታ። ለአባታችን ቃለ ያሰማን ባለ ምስጋና ወልደ ሚካኤል ወለተ ማርያም እንኳን ደስ ያላችሁ። በእውነት ይህ ትልቅ ክብር ነው። እነ ወልደ ሩፋኤል ደግሞ እና ኃይለ ሚካኤል ደግሞ ለዚህ ደረጃ ያበቃችሁ ደግሞ ያው እንግዲህ ሁላችንም ጸሎት እናደርጋለን፣ እንጸልያለን። እንደዚህ ደረጃ ያብቃችሁላችሁ። ቤቱ የተባረከ ቤት ነው፣ መንፈሳዊ ቤት ነው። በእውነት ብታዋቸው ሁሉም ዘማሪዎች ናቸው። የኖክና ዛሬ ደግሞ በእውነት እግዚአብሔር አድርጎታል። በእውነት ይሄ ትልቅ ዕድል ነው፣ ትልቅ ቻንስ ይሄ እንግዲህ እና እግዚአብሔር ፍጻሜውን ያሳምርላችሁ። አዎ ትልቅ ቤት ነው የገባው፣ ትልቅ ቤተሰብ ቤት ነው የገባው። አሁን የሚለው ይኸው አቋቁም የተማረው ነው። እዚህ አኛው ይሄ በእውነት ያም ስራ እየተማረ ነው ያቋቁም ምራዳ ወደዚህ እየተማረ እየቀሰረ ነው እና ፍጻሜውን ያሳምርላችሁ። ይሄም ደግሞ መንፈሳዊ እና መልከቱ መንፈሳዊ ታሪክ በጣም መሰለኝ። ስለዚህ ፍጻሜውን ያሳምርላችሁ። አትጫወቱም ነበር? ዝናብ እኮ እየዘነበ ነው። ፕሮግራም ስለሆነ ግድ ነው። እንገናኝ መስሎኝ ሰላም ያገናኙ። በሰላም ሸኝተናል። ደህና ዋሉ ብለናል። ጊዜ ይፍታው።